ዛሬ በስታር ስኪን ኬር የቦቶክስ ፕሮሲጀራችንን ላሳያችሁ ነው። ፕሮሲጀራችንን የምትሰራለን ዶክተር ራሄል ካሳ ፕላስቲክ ኤንድ ሪኮንስትራክቲቭ ሰርጅን እና ስኪን ኬር ኮች ነች። እሺ፣ አመሰግናለሁ። አሁን የቦቶክስ ህክምናን የምንሰጥበት አንገላችን ከአይኑ አጠገብ ያሉትን መስመሮች ለማጥፋት ነው። ቦቶክስ በፊትም ስንናገር እንደነበረው አንደኛ በአይን አካባቢ ያሉ መስመሮችን ለማጥፋት፣ ግንባር አካባቢ ያሉትን መስመሮችን እንዲሁም በአይናችን መሃል በምንኮሳተርበት ጊዜ የሚፈጠሩትን መስመሮች ለማጥፋት የሚያገለግል ነው። ሆኖም ግን ይሄ ነገር ጊዜያዊ ነው ማለት እስከ 5 ወር በ5 እስከ 6 ወር ጊዜ ባለው ጊዜ ተመልሶ ስራውን ይጀምራል። ምን ላይ ነው የሚሰራው ለሚለው ጥያቄ ቦቶክስ ጡንቻውን እንቅስቃሴውን ለጊዜው እንቅስቃሴውን እንዲያቆም ነው የሚያደርገው። እነዚህ መስመሮች የሚፈጠሩት ጡንቻው እንቅስቃሴውን በተደጋጋሚ እዛ ቦታ ላይ በማድረጉ ቆዳው ያንን በመልመድ ወደ ውስጥ የመግባትና መስመር የመፍጠር ነገር ስለሚኖረው ይህንን ቦቶክስ በምንጠቀምበት ጊዜ ያ መስመር ሳይፈጠር እንዲቆይ፣ ስለዚህ ያ መስመር ካልተፈጠረ ደግሞ የእድሜ መግፋታችን ምልክቶችን ዘግይቶ እንዲከሰት ያደርጋል ማለት ነው።